ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልን። ሰሞኑን ፍቅር እንግዲህ ፕራንክ እያደረገቻቸው ነበረ። በዚህ መካከል ግን የፍቅር ልደት ስለነበረ ልደቷንም ደስ በሚል ሁኔታ አክብረውላታል። የልደቷ ቀን ግን ይህ ልደት ካለፈ በኋላ አንዳንድ ነገር አዘጋጅተንላታል ፍቅርን እያሉ ነበረ ፕራንክ እንደሚያደርጓት ተናግረዋል። እና ይሄን 2 ቀን እየሰሩ ያሉት ቪዲዮ ያው ፕራንክ ነው ባይሉም ፕራንክ እንደሆነ ያስታውቃል ማለት ነው። ትላንትና ቡሩካ ለፍቅር የራት ግብዣ እንዳዘጋጀላት እንዲሁም ደግሞ ስጦታ ቀይ ቀሚስ ገዝቶ በቤቷ እንደላከላት ሲናገር ነበረ። እሷ ግን እና ፉአድ ሲመጡ ልብሱን ለብሳ ትመጣለች እያለ ሲጠብቃት ልብሱን ለብሳ ደግሞ እሷ አልመጣችም። ፉአድም አይሆንም ይሄ ልብስ መለበስ የለበትም ብሎ እንደተቆጣ፣ ፍቅርም ደግሞ ይሄንን ልብስ አልለብስም እንዳለች ተናግራለች ማለት ነው። ልብስነቱ አሪፍ ነው፣ ነገር ግን ደግሞ ይህ ለፍቅረኛሞች የሚሆን እንጂ እንዲሁም ደግሞ ከአንተ ጋር ሆኜ የምለብሰው ልብስ አይደለም ብላ በግልጽ ተናግራለች። እና ደግሞ ፉአድም አንተ ይሄን ልብስ መግዛትም የለብህም እራትም ደግሞ መጋበዝ የለብህም ብሎ ሲናገረው፣ ለምንድነው እንደዚህ የምትለኝ? አንተስ ምን መብት አለህ? አንተስ እየተባባሉ ተከራክረዋል። ነገር ግን ደግሞ ያን ያክል አፍላፊ የሆነ ቃላትም አልተነጋገሩም ማለት ነው። ፈትያም ደግሞ ለምን ፉአድ መጣ አብሮሽ እያለች ስትናገር ነበረ። ስለዚህ ይሄን ነገር ለማሳመን ያክል ተጠቅመው እንጂ የእውነት ይሄ በእውነተኛ ጓደኛሞች መካከል ግልጽ በግልጽ እንደዚህ አይነት ነገር ይኖራል ብዬ አላስብም ማለት ነው። ዛሬ እንደቀጠረቻቸውና ሁሉም ተገናኝተው የተፈጠረውን ችግር ሁሉ መወያየት እንዲሁም ደግሞ መፍታት እንዳለባቸው ስትናገር ነበረና ሶስቱን እንደቀጠረቻቸው ተናግራለች። ግን ብሩካ አልመጣም። ፈትያና ፉአድ መጥተዋል። እነሱም ደግሞ ሲነጋገሩ የነበሩት ነገር ምንድን ነው? አዎ አውቄ ነው ይሄንን ነገር ያደረኩት። አንተስ ደግሞ በፍቅር በተጠራችው ፕሮግራም ለምን አንተ መጣህ? እንደገና ደግሞ አንተ ምን አገባህ? እኔ ሁለቱ እንዲግባቡ ፈልጋለሁ እያለችው ነበረ። ፉአድም ደግሞ ለምንድነው እንደዚህ የምታደርጊው? አንቺ ችግርሽ ምንድነው? እያለ በጣም ታቆጥቷታል ፈትያን። ፈትያም ለምን አትረዳኝም ብለዋለች ማለት ነው። እንዴት ነው የምረዳሽ? ምንድነው ችግርሽ? እያለ ሲናገር ከንግግሬ መረዳት አለብህ ብለዋለች ማለት ነው። እንግዲህ ምን ሊረዳት እንደሚቻል አልገባንም። ምንድነው ፍቅርን ከኔ እንድትርቅ የምታደርጊው? እንዲሁም ደግሞ ቡሩካና ፍቅር እንዲግባቡ ለምንድነው የምትተባበሪያቸው? ችግርሽ ምንድነው ብሎ በጣም አጥብቆ እየጠየቃት ነበረ። እሷ ደግሞ እናንተ ሁለታችሁ አብራችሁ እንድትቀጥሉ አልፈልግም ብላ ተናግራለች ማለት ነው። እና ይመስለኛል ፕራንክ እያደረገቻቸው ነው። ምክንያቱም ባለፈ የፍቅር ፕራንክ ትንሽ ጠበቅ ያለ ስለነበረ እሷም ደግሞ ያንን ፕራንክ ለመመለስ ፈልጋ ነው እንጂ የዚህን ያክል ርቀት ትሄዳለች ብዬ አላስብም ማለት ነው። በዚህ መካከል ግን ማነው ፕራንክ ተደራጊው ይመስለኛል። ግን ቡሩካና ፈትያ ፍቅርንና ፉአድን ፕራንክ እያደረጓቸው ነው የሚመስለኝ። ይሄ የእኔ ግምት ነው። ግን እኮ ከፕራንክና ከድራማ ውጭ ከዚህ አያልፍማ። ከ3 ቀን ወይም ደግሞ ከ4 ቀን በኋላ እኛ እኮ ብለው ከዛ የነበሩበትን ሀሳብ ይናገራሉና ያው የተለየ ሀሳብ ባልናገር ደስ ይለኛል ማለት ነው። ምክንያቱም ቀን ተቀን ስራ እስከሆነ ድረስ ይሰራሉ። የተለየ ወይም ደግሞ የተጋነነ ሀሳብ ባንሰጥ አሪፍ ነው ብዬ አስባለሁ። ይሄ የኔ አመለካከት ነው። አሁን ላይ ባለችበት ሁኔታ ምንም አይነት ችግር እንዲፈጠር እንደማትፈልግ እንዲሁም ደግሞ አራቱም ምርጥ ጓደኛሞች እንደሆኑና በመካከላቸው ምንም ችግር መፈጠር እንዲሁም ደግሞ ሌላ ነገር እንደሆን አልፈለገችም። አይምሯቸውንም ደግሞ የሚያዛባም ይሁን እንዲሁም ደግሞ የፊቱ የነበሩበትን ሁኔታ ለምን እንዴት ብሎ ጥያቄ የሚፈጥር ነገር እንዲፈጠርባት እንዳልፈለገች ተናግራለች ማለት ነው። የፈለገችው ሰላም ነው። ግን ደግሞ እነሱ ፕራንክ ካሰቡ ምንም ማድረግ አይቻልም። ስለዚህ እሷም ያው ባለፈ ፕራንክ ስላደረገቻቸው እነሱም ደግሞ ይህንን ፕራንክ ግዴታ ብድር በምድር በሚለው ሊመልሱላት ስለሚችሉ ፍቅር እንግዲህ በስሱም ቢሆን ቻዩ ማለት ነው። ምንም ማድረግ አይቻልም። የዛሬ ቪዲዮአችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ኢትዮጵያ ይብዛ።